ሰላም ለሚክሳብ ቻናል ተከታታዮች ዛሬ ደግሞ የምናየው ስለ ወርድ ይሆናል። ወርዳችንን እንዴት እንደምንጠቀም አጠቃቀሙን አሳያችኋለሁ። አሁን ወደ ወርዳችን እንሄዳለን። እዚህ ጋር ማይክሮሶፍት ወርዳችን እንገባና ከገባን በኋላ አሁን እኛ ስለ ወርድ ነው የምናየው። አሁን እኔም ስለ ወርድ አንዳንድ ነገሮችን አሳያችኋለሁ። ለምሳሌ አሁን ወርድ ስናይ መጀመሪያ ይሄ ሆም ፔጅ ሲሆን ያውን ለምሳሌ እዚህ ጋር ለምሳሌ ብዬ ጽፌ ይሄ ጽሁፍ ካስጠላሁ ለምሳሌ ጽሁፉን መቀየር እንችላለን። በፕሮግረስ ስናደርግ ይሄን ይመስላል። በዚህም እንደዚህ ቦልድ ማድረግ እንችላለን። ይሄ ጽሁፉን ማሳመሪያ ነው። ይሄ ደግሞ ቦልድ ማድረጊያ ነው። ይሄ ደግሞ ጽሁፉን ወደ ጎን እንዲገደድ የሚያደርግ ነው ማለት ነው። አሁን ደግሞ እቺ የምትመለከቱት ደግሞ መስመር ነው የምናደርገው። ብዙ መስመሮች አሉ። ለምሳሌ ይሄ አለ፣ ይሄም አለ። ከነዚህ ሁሉ አንዱን መምረጥ እንችላለን ማለት ነው። አሁን ሁሉንም እያያችሁ ስለሆነ እንደኔ ስለፈለኩት ይሄን አድርጌዋለሁ። ጽሁፉ ደግሞ እንዲህ ወደ ጎን እንዲሆን ስለፈለኩ እንደዚህ አደርገዋለሁ። ከዛ ኢንሰርት ውስጥ ስንገባ ደግሞ እዚች ጋር ወርድ አርት የምትላለች። እዚህ ጋር ወርድ አርት ማለት ወርዱን የሚያሳምርልን ነው። ይሄ ደግሞ ቴብል ማለት ቴብል የምንሰራበት ነው። ስለዚህ አሁን መጀመሪያ ወርድ አርት ላይ ስናይ አሁን ከነዚህ ውስጥ ብዙ ጽሁፎች አሉ። ከነዚህ ውስጥ አንዱን መቀያየር እንችላለን። አሁን ከነዚህ ውስጥ አንዱ የተመቸኝ እሱን አደርገዋለሁ ማለት ነው። እኔ አሁን ይሄንን ስለፈለኩ ይሄንን አደርገዋለሁ። ከዛ ይሄ ጽሁፍ እንደዚህ ይሆናል። ከዛ ጥላ ያለው ጽሁፍ ነው። ከዛ እንደዚህ ፎንቱን ፎንቱን እንዲያደረገን ማሳደግ እንችላለን። እቺንም እንዴት እያደረግን ማሳጠርም ይላል። በቃ ከዛ እንደዚህ እያደረጋችሁ መለማመድ ትችላላችሁ። ከዛ ደግሞ ሌላ ኢንሰርት ውስጥ እና ይሄንን አጥፍተነው አሁን ደግሞ የምናየው ቴብል እንዴት እንደምንሰራ አሁን እዚህ ጋር ቴብል መስራት እንችላለን ማለት ነው። አሁን 10 በ8 ነው ማለት ወደ ጎን 10 ወደ ታች ደግሞ 8 ነው። እኛ አሁን ከዛ በላይ ከፈለግን እዚህ ጋር ኢንሰርት ቴብል የሚለውን እንነካለን። ከዛ ወደ ጎን ጻፉ ይለናል። እኛ አሁን ይሄ ከ63 በላይ አይቻልም ወደ ጎን። እኛ አሁን ለምሳሌ ወደ ጎን 15 ብንፈልግ 15 እንለዋለን። ወደ ታች ደግሞ 20 ብንፈልግ እንደዚህ 20 እንለውና እቺ ኦኬ እንለዋለን ማለት ነው። ይሄው ወደ ጎን ይሄን እንጠሩ ከፈለጋችሁ ይሄው 1 2 3 4 5 6 7 8 9 11 12 13 14 15 ወደታችን ብትቆጥሩት ይሆኑ ማለት ነው። ስለዚህ መቁጠር ትችላላችሁ። ከዛ በኋላ ይሄንን ከሰመራችሁ በኋላ ለምሳሌ አሁን ወደታች መጨመር ብትፈልጉ ሁለት አይነት ዘዴ አለ። አንደኛው እቺ ድሮ ቴብል የምትውላን አምጥተን እንደ ዝም ብለን እንዲያደርገን እቺ ናት። ከዛ እንዲያድርገን ወደ ጎን ማስመር እንችላለን ማለት ነው። እነዚህ ደግሞ ካልፈለግን እዚች ጋር ይሄን አንዴን መልሶና እዚች ጋር ኢንተር የምትባል እዚህ ጋር ጫፉ ጋር ኢንተር ስንለው አንድ ይጨምርልናል ማለት ነው። አሁን መመለሻ ደግሞ አንዱ የሚባለው እቺ ናት። ይሄ ደግሞ መመለሻ ነው ወደዛ። ወይም በኪቦርድ ከፈለጋችሁ አንዱ ኮንትሮል ዜድ ያኛው ደግሞ ኮንትሮል ዋይ ነው ማለት ነው። ከዛ እዚህ ጋር ስንመለከት ደግሞ ሳይዙን ነው። አሁን እዚህ ጋር ኦፕሽን ይላል። እኛ አሁን በፖላይት ነው እየተጠቀምን ያለነው ማለት ነው። ይሄው ፖላይት ነው። ስለዚህ እኛ አሁን ላንድስኬፕ ከፈለግን ላንድስኬፕ አድርገን ያው ላንድስኬፕ ሆኗል። እኔ በፖላይት ስለፈለግ በፖላይት አደርገዋለሁ። ከዛ
እዚህ ጋር ደግሞ ስንመጣ ፔጅ ቦርድስ የምትላለች ለምሳሌ ነክቼ ነን የምትላል ለምሳሌ ከነዚህ ውስጥ አንዱ ለድራጎን የሚሆነልን መምረጥ እንችላለን። እኔ አሁን አንድ ወደ ጎን የሚመጣት አበባ አለች እሷን አደርጋታለሁ ማለት ነው። እኔ አሁን ይሄንን የፈለኩት ስለዚህ ከመረጥን ከነዚህ ወደ ጎን የሚሆነልን ከዛ በኋላ ኦኬ ስንለው ይሄ ወደ ጎን ይሄንን አድርጎልናል። ይሄንን ደግሞ ካልፈለግን እንደገና እዚህ ጋር ገብተን ማስተካከል እንችላለን። እንዲያደርገን ማስተካከል እንችላለን። እኔ አሁን ምንም ስለማልፈልግ እመልሰዋለሁ ማለት ነው። ከዛ እዚህ ጋር ሌሎችም አሉ እነሱን እየተለማመዳችሁ መሞከር ትችላላችሁ ማለት ነው። እዚህ ጋር ዲዛይን ጋር ስንመጣ እንደዚህ የሚያደርጉልን አሉ። ይሄኛው ማጥፊያ ሲሆን ይሄው እንዲህ ብታረጉት አሁን ለምሳሌ እንዲህ ብታረጉት ይሄ እንዳለ ይጠፋል። ማጥፋት ይቻላል። አሁን እኔ እንዲጠፋብኝ ስለማልፈልግ መልሼዋለሁ። ይሄ ደግሞ ማስመሪያ እንደ ስትራስ የሚያሰምርልን ነው። ለምሳሌ አሁን እዚች ጋር አንድ መስመር መጨመር ብፈልገው እንዲህ ስናደርገው ወደ ጎን አንጨምሮልናል። እናጠፋዋለን ወይም ኮንትሮል ዜድ በማለት መመለስ እንችላለን። ከዛ ወደ ይሄንን ካወቀን ይሄንን እንትኑን እንመልሰዋለን። ከዛ እንደዚህ እያደረግን መለማመድ ትችላላችሁ ማለት ነው። ይሄንን እንዳያጠፋብን እንመልሰውና ሌላ ደግሞ የምናየው ይሄንን ለምሳሌ እናጠፋውና ይሄንን አሁን ለማጥፋት እንዲህ እናደምቀውን እዚህ ጽሁፍ ቢኖር ለምሳሌ እንዲህ ዝም ብላችሁ አሁን ጽሁፍ ቢኖር ለምሳሌ እንዲህ እየተባለ አሁን እናንተ እዚህ ውስጥ አሁን ጽሁፉን ብቻ ማጥፋት ከፈለጋችሁ እንዲህ ትነኩና ድሌት ትነካላችሁ። ወይም እንዳለ እንጠፋ ከፈለጋችሁ እነዚህ ድሌት እቺን ትነኩና በቃ ጽሁፉ ብቻ እንዲጠፋ ሌላ ነገር ሁሉም ደግሞ እንዲጠፋ ከፈለጋችሁ እንዲህ ብላችሁ እንዲህ ትነካላችሁ እንዳለ ያጠፋው ማለት ነው። አሁን ደግሞ የምናየው ለምሳሌ 10 ዲግሪ ለማለት ብፈልግ አሁን 0 ነው። 0 ደግሞ ላይ ጫፍ ላይ ነው መሆን ያለባት ማለት ነው። ይሄንን ደግሞ ማድረግ ከፈለግን እቺን እንነካና እቺ ብነካት ወደ ታች እቺ ደግሞ ወደ ላይ እናደርጋታለን። ከፈለግን ቦልድ ማድረግ እንችላለን። ስለዚህ አሁን 10 ዲግሪ ሆነልኝ ማለት ነው። ያው ተመልካቾች ቁጭ ዲግሪ ነው የሚመስለው። ስለዚህ ይሄን ካደረኩ በኋላ በቃ እንደዚህ ያደርጋል። ዲግሪ ምናምን መጻፍ እንችላለን። ይሄ ማስተማር ነው። እነዚህን ደግሞ ጽሁፉን አሁን ትልቅ ለማድረግ እቺ ናት። ወይም እዚህ ጋር ገብታችሁ እንዲህ ያደርጋችሁ ማሰላት ትችላላችሁ። አሁን በ12 ነው። ከዛ አሁን እዚህ ጋር ብዙ ነገር ለምሳሌ እንዲህ ያላችሁ ጻፋችሁ እንበል። ለምሳሌ ዝም ብላችሁ ጻፋችሁ ከዛ አሁን እዚህ ጋር ገብተን አሁን ይሄ ወደ መሃል ከፈለግን ዝም ብለን ስፔስ መግባት ብቻ ሳይሆን በቀላል መንገድ ስፔስ 10 ከምንነካ እዚች ጋር እንድናደርግና እቺ አዲስ እንነካት ወደ መሃል አድርጎልናል። ወደዛ ዳዳ ከፈለግን ደግሞ እንዲህ እናደርጋለን። ወደ በትክክለኛ ጽሁፍ ከፈለግን እንደዚህ እናደርጋለን ማለት ነው። ከዛ ይሄንን ካወቅን ደግሞ ለምሳሌ ይሄን ጽሁፍ የሆነ ቀለም እንዲኖረው ከፈለኩ ለምሳሌ አሁን ቀይ ባረግ እንደዚህ ቀይ ይሆናል። ደግሞ እንደዚህ ከፈለኩ እዚች ጋር ገብቼውን ቀዩን አጠፋሁት። ኖ ከለር ይሄኛው ቀዩ እንዲጠፋልን ከፈለግን እንዲናደምቆና እዚች ጋር ኖ ከለር የምንለው ስነካ ምንም ከለር አይኖርም። ለምሳሌ አሁን ይሄንን ጽሁፍ እንዲያድምቄ ቀይ አደረኩት ጽሁፉን ማለት ነው። እንደዚህ ማድረግ ትችላላችሁ። አሁን ይሄንን ብላክ አድርጎ ከለሩ ጽሁፉ በጥቁር ስለሆነ ማለት ነው። ከዛ እነዚህን አሉ። ሌላ ደግሞ አሁን እዚህ ጋር ለምሳሌ እንደዚህ ጽፈን ለምሳሌ እንዲህ ዝም ብለን ከጽፈን ለምሳሌ አሁን ይሄን ጽፈን አሁን ሴቭ ኮምፒውተራችን ላይ ወይ ላፕቶፓችን ላይ ደግሞ ሴቭ ለማድረግ ሁለት አይነት መንገዶች አሉ። እዚህ ጋር ሴቭ የምትላለች ወይም እዚህ ጋር ፊልም ውስጥ ገብታችሁ ሴቭ ማለት ትችላላችሁ ማለት ነው። ይሄንን ብናኩት እንደዚህ ያመጣላችኋል።
እንደዚህ ይሄንን ትነኩት ማለት ነው። ወይም እቺንም ወይም እዚህ ጋር ገብታችሁ ሴቭ ብትሉት ይሄንን የምጥላችኋል። ከዛ ምን ውስጥ ነው ሴቭ ማድረግ የምትፈልጉት ይላችኋል። እናንተ አሁን ዴስክቶፕ ውስጥ ብትፈልጉ እዚህ ጋር ዴስክቶፕ የምንትን ትመርጡና ከዛ እኔ አሁን ለምሳሌ ዝም ብዬ ይሄን ይሆንልኝ ኤምኤ ከዛ ዴስክቶፕ ላይ አሁን ሴቭ አልኩት። ከዛ አሁን አንድ ገብቼ አሁን እኔ አሁን እንዴት ይሰራራኩት ነው አሁን እዚህ ባሳየው ኤምኤ ሚል አሁን ይሄ ኤምኤ የሚመጣልኝ ሴቭ አድርጌዋለሁ። ለምሳሌ የጻፍኩትን ሴቭ ካደረኳት በኋላ እናጠፋዋለን። ከዛ አሁን ኤምኤ የምትለዋን ደብል ክሊክ ብናደርግ ይሄው የነበረው ከፍቶልናል ማለት ነው። አሁን ዛሬ ያየነው ይሄን ይመስላል። በቀጣይ ደግሞ ስለ በኮምፒውተራችን እንዴት አማርኛ መጻፍ እንደምንችል በፓርት ከፋፍዬ አቀርብላችኋለሁ ማለት ነው። አመሰግናለሁ።